ፕሪሚየር ፕሮ ላይም ሆነ ዳቪንቺ ሪዞልቭ ላይ ከለር ግሬድ ስናደርግ የምንጠቀማቸው ስኮፕስ የሚባሉ ነገሮች አሉ። ስኮፖች ምንድን ናቸው? አም ሹር ሁላችንም እነዚህን ግራፎች ወይንም እነዚህን ስኮፖች ኤዲቲንግ ሶፍትዌራችን ላይ እናያቸዋለን። ፕሪሚየር ብንጠቀምም ዳቪንቺ ሪዞልቭ ብንጠቀምም ከለር ግሬድ በምናደርግበት ጊዜ እነዚህን ግራፎች ብዙ ጊዜ ሶፍትዌራችን ላይ የምናያቸው ናቸው። እነዚህ ግራፎች ስኮፕስ ብለን እንጠራቸዋለን። ስኮፕስ የራሳቸው የሆነ ጥቅም አላቸው። ከለር ኮሬክት በምታደርጉበት ሰዓት ሁላችንም ፕሮፌሽናል የሆነ ኢንዱስትሪ ስታንዳርድ የሆነ ስክሪን ላይኖረን ይችላል እና ፕሮፌሽናል ከለሪስትም ላንሆን እንችላለን። ከለር ግሬድ እና ከለር ኮሬክት በምናደርግበት ጊዜ ትልቁ ትረስት ማድረግ የሌለብን ነገር አይናችንን ነው። ምክንያቱም አንድን ፉቴጅ ደጋግማችሁ በምታዩበት ጊዜ ጥሩና አሪፍ ሊመስል ይችላል። በነጋታው ስታዩት ግን ትንሽ ሰዓት አረፍ ብላችሁ አይናችሁን አሳርፋችሁ የሰራችሁትን ከለር ስታዩት ግን ኮምፕሊትሊ ሮንግ እና ደስ የማይል ከለር ሊኖረው ይችላል ማለት ነው። ይሄ የሚሆንበት ምክንያት ለምንድን ነው? አይናችን ብዙ ጊዜ ብሬናችንን ስለሚዋሸው ትሩ ከለር መስሎ የምናያቸው ነገሮች ብዙ ጊዜ ፎልስ ከለር ናቸው ማለት ነው። በፒሲያችን ከለር ኮሬክት እና ከለር ግሬድ አድርገን በስልካችን ስናየው፣ ቲቪ ላይ ስናየው አንዳንዴ ኢማጂን ያላረግነውን ወይንም ያላሰብነውን ከለር ልናይ እንችላለን። እንደዚህ አይነት ነገሮችን ሶልቭ ማድረግ የምንፈልግ ከሆነ ስኮፖችን እንጠቀማለን።